ሰላም እንዴት ናችሁ? ዛሬ ደግሞ የምንመለከተው እንዴት ኢሜል ማድረግ እንችላለን የሚል ነው። ጀማሪ ለሆናችሁ ኢሜል ጽፋችሁ ለማታውቁ ከመጀመሪያ ላሳያችሁ። ይሄ ኢሜል ፔጄ ነው። ከመጀመሪያ ስንሄድ መጀመሪያ ብራውዛችሁ ክሮም ሊሆን ይችላል። ወደ ብራውዝ ትገባላችሁ ጉግል ክሮማችሁ ላይ። ስለዚህ ይህንን እንትን ላድርገውና ከመጀመሪያ ጉግል ብራውዝ ይህን አይነት ፕላትፎርም አለው መጀመሪያ ስትገቡ። ስለዚህ ኢሜል ለማድረግ ስፔሻሊ በላፕቶፕ ከሆነ በብራውዝ ነው የምትገቡት። በሞባይል ስማርትፎን ከሆነ ደግሞ ጂሜል የራሱ ጂሜል የሚል ስላለው እዛ መግባት ትችላላችሁ። በላፕቶፕ የምትጠቀሙ ከሆነ ግን ሁለት አማራጭ አላችሁ ወደ ኢሜላችሁ የምትገቡበት መንገድ። አንደኛው ይሄኛውን ኮርነር አራት ማዕዘን የሚመስለው ነጠብጣብ ያለበት እሱን ነካና እዚህ ጋር የተለያዩ አፕሊኬሽኖች ያመጣልናል። ስለዚህ እዚህ ጋር ጂሜል የሚለውን እንገባለን። ይሄኛው አንደኛው መንገድ ነው። ስለዚህ ያው ወደ ኢሜል ፔጅ ያመጣልኛል ማለት ነው። ሌላው አማራጭ በቀላሉ እዚህ ጋር ጂሜል እና ኢሜጅ የምትል አለች። ከርሰሬን የምትመለከቷት ከሆነ ጂሜል የምላትን እገባለሁ ማለት ነው። ይህን ወደ ኢሜል ፔጅ አምጥተውኛል። ምንድነው ጂሜላችሁ ወይ ኢሜላችሁ ክሬት ካደረጋችሁ በኋላ እንዴት አድርጋችሁ ኢሜል ሴንድ ታደርጋላችሁ፣ እንዴት አድርጋችሁ ኢሜል ትጽፋላችሁ የሚለውን ነው። የኢሜል አጻጻፍ ነው የምንመለከተው። ስለዚህ ወይ ይሄ ወይ በዚህ መንገድ ተጠቅመን ከገባን በኋላ ወደ ኢሜላችን ከገባን በኋላ እዚህ ጋር በጂሜል ውስጥ የመጡልኝ ኢሜሎች አሉ። የተለያዩ ኢሜሎች እንደምታያቸው እና ብዙ ኢሜሎች አሉኝ። አሁን ወደ ዋናው ፔጅ ገብቻለሁኝ። ስለዚህ ከዚህ ጀምሬ እንዴት ነው ኢሜል ለሰው መላክ የምችለው? ሰራተኞች ከሆናችሁ የተለያየ ኬዝ አለ፣ ኢሜል የምንጽፍበት ኬዝ አለ። ስለዚህ መጀመሪያ የምንገባው እዚህ ውስጥ ካሉ አይተሞች ኦፕሽኖች ውስጥ ኮምፖስ የሚለው ኦፕሽን እንገባና ክሊክ ካደረግን በኋላ እንደዚህ አይነት ትንሽዬ ቦክስ ትመጣልናለች። ስለዚህ ይህን ፉል ስክሪን እናደርገዋለን፣ ዙም አውት እናደርገዋለን። እዚህ ጋር ምንድነው ቱ የሚለውን የሰውየውን ኢሜል ነው የምናስገባው። ለምሳሌ እዚህ ጋር አስገባለሁ የሰውየ ኢሜል አስገባለሁ። ለሁለት ወይ ለሶስት ወይም ከዛ በላይ ሊሆን ይችላል። ለአምስትም ለስድስትም ሊሆን ይችላል። ዳዝንት ማተር ነምበሩ ምንም እንትን የለውም። ስለዚህ እዚህ ጋር ያሉትን ኢሜሎች በሙሉ መልእክታችን ሊደርሳቸው የምንፈልጋቸው ሰዎች ኢሜል እናስገባና ከዛ ቀጥሎ ቢሲ እና ሲሲ የሚለውን የምትመለከት ከሆነ ከዚህ ኮርነር ላይ ቢሲ ደግሞ ለምንፈልገው ተጨማሪ ይህንን ኢሜል ማየት የሚያስፈልገው ሰው ሊኖር ይችላል። ስፔሻሊ ጆብ ላይ ስራ ላይ ማለት ሪፖርት ለኃላፊያችሁ ስትልኩ ለዳይሬክተሩ ሊሆን ይችላል ወይም ደግሞ ለአካውንታንቱ ሊሆን ይችላል። የበላይ አካላት ለሚመለከታቸው የበላይ አካላት ኢንክሉድ ለማድረግ ከፈለግን በሲሲ ውስጥ እናስገባለን ማለት ነው። ቱ ግን የሚለው ሜንሊ ኢሜሉ የሚደርሰው ሰው የሚመለከተው ሰው ነው። ስለዚህ ከሲሲ ውስጥ የምናስገባቸው ግን ይሄ በተጨማሪ ኢሜል ኮንሰርን የሚያደርጋቸው ሰዎችም ጭምር ሊሆን ይችላል። እዚህ ጋር የኃላፊያችሁን ሰው ልታስገቡ ትችላላችሁ ማለት ነው። ስለዚህ እንደዚህ ብላችሁ ሶስትም ከሆኑ ሶስት እናስገባ እንችላለን ማለት ነው። ስለዚህ እንደዛ ማስገባት ትችላላችሁ። ወደ ሳብጀክት ስንመጣ ሳብጀክት የሚለውን ስንመጣ የኢሜሉ ዋናው ርዕስ ምንድን ነው ማለት ነው። ለምሳሌ ይርሊ ሪፖርት ሊሆን ይችላል። አኑዋሊ ማለት ነው። አኑዋል
sorry, annual report ሊሆን ይችላል። ዜን እንደዚህ ርዕስ ከሰጣችሁ በኋላ ስለ አኑዋል ከዛ በኋላ ወደ ታችኛው ወደ ዋናው መልእክታችን ስንገባ በምንድን ነው የምንጀምረው? መጀመሪያ የምንጽፍለት ሰው ማንነት መግለጽ አለብን ማለት ነው። ብዙ ጊዜ ዲር አሁን ተመስገን ከሆነ ዲር ተመስገን ብለን ከጻፍን በኋላ ከዛ በኋላ ምንድን ነው ሰላምታ ነው የሚቀድመው ማለት ነው። ስለዚህ የተለያየ አይነት ሰላምታ አለ እዚህ ጋር ምን እንችላለን? ፒስ ኤንድ ግሬስ ቱ ዩ ኢን ዘ ኔም ኦፍ ጂሰስ ልንል እንችላለን። ወይም ደግሞ አይ ሆፕ ዲስ ሌተር ፋይንድስ ዩ ዌል ልንል እንችላለን። የተለያዩ ግሬቲንግ አይ ሆፕ ዩ አር ዱዊንግ ዌል ማለት እንችላለን። እና እዚህ ጋር ምንድነው የምናስቀምጠው? በመጀመሪያ ላይ ሰላምታ ነው የምናስቀምጠው። ሰላምታ ነው የምናስቀምጠው። አይ ሆፕ ዩ አር ዱዊንግ ዌል ብለን ሀሳባችን ከገለጽን በኋላ ከዛ ወደ ዋናው ሀሳብ እንገባለን። this is what the final report of this year ልንል እንችላለን። ብዙ ነገር እንጽፋለን። ሀሳቡን እንደዚህ ብላ 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 ብለን የተለያየ ሀሳብ ከጻፍን በኋላ እነን ከዚህ ቀጥሎ ደግሞ ምንድነው የሚሆነው? ኦልሞስት ኮንክሉዥን ውስጣችን ደግሞ እናግባ። ሶ I kindly request you to give me a quick response. I think ይሄን ተሳስቻለሁ መሰለኝ። quick response. ሶ አሁን እንግዲህ ኮንክሉዥን ውስጥ ብዙ ነገር ልንል እንችላለን ኮንክሉድ ስናደርገው። ስለዚህ ይሄን ምክንያት ምናምን ብለን ሪዝን እናስቀምጥ እንችላለን። ኮንክሉድ የተለያዩ አይነት ኮንክሉዥን ሜቶዶች መጠቀም እንችላለን። then the next ግን እዚህ ጋር የተለያዩ ብላ ብላ ብለን ብዙ የምንገልጸው አሁን for example for instance ነው እኔም እያስቀመጥኩላቸው ያለው እንጂ ብዙ ነገር ማለት እንችላለን። ሶ መጨረሻን ፋይናሊ ምንድነው? ፋይናሊ ሰላምታ ነው ወይም ደግሞ ዌልቢንግ የሚባለው የመጨረሻው ሰላምታ ማለት ነው። ስለዚህ ሰላምታ ላይ ብዙ አይነት ሰላምታዎች ሊኖሩ ይችላሉ። ዋርም ሪጋርድስ ብዙ ጊዜ ዋርም ሪጋርድስን መጠቀም እንችላለን። ሌላው ስቴይ ብለስድ እንችላለን። ስቴይ ብለስድ ማለት ይቻላል። ወይም ደግሞ ሲንሲርሊ ማለት እንችላለን። ብዙ ነገር ማለት እንችላለን። እዚህ ቤስት ሪጋርድስ ማለት እንችላለን። ዋርም ሪጋርድስ፣ ቤስት ሪጋርድስ ማለት እንችላለን። እንደ ሰውየው እንደምንልክለት ሰው አይነት ማለት እንችላለን ማለት ነው። እና ብሌሲንግስ ማለት እንችላለን እዚህ ጋር then መጨረሻ ላይ የሚያስፈልግ ከሆነ ስማችንን መጻፍ እንችላለን። at the end of the email ይሄን እንጽፋለን ማለት ነው። እንግዲህ ይሄ ካልን በኋላ የምንልከው ሪፖርት ፋይል ከሆነ ፋይሉ ኢሜይሉ ላይ አታች ማድረግ እንችላለን። ሉክ እንዴት ነው ፋይል ኢሜይል ላይ አታች የምናደርገው የሚለውን እዚህ ጋር በደንብ እንድትከታተሉ የሚፈልግ እዚህ ታች የምናየው ከሆነ የተለያዩ አይነት ፓራሜትሮች አሉ እዚህ ጋር የምንሰራባቸው ማለት ነው። እና ሴንድ ከሚለውን አጠገብ ያሉት ከነዚህ መካከል ይችኛዋ አታች ፋይል የምትለውን አታች ፋይል ሰሌክት ስናደርግ ብሮውዝ እንድናደርግ ይጠይቀናል ማለት ነው። ስለዚህ አታች ፋይል የምናደርገው ከየት ነው? ስለዚህ ወደዚህ ኦፕሽን ወደ እነዚህ እንሄድና ያለው ፋይላችን ዲስክቶፕ ውስጥ ከሆነ ዳውንሎድ ውስጥ ከሆነ ዶክመንት ውስጥ ከሆነ ወይ ፎቶ ከሆነ የተለያዩ አይነት ምርጫ ከሆነ እዚህ ውስጥ እንመርጥና ለምሳሌ በጀት ሊሆን ይችላል፣ አኑዋል በጀት ፕላን ሊሆን ይችላል። whatever እዚህ ጋር
መተን ፋይሉ ላይ መተን ሴሌክት ስናደርገው ኦፕን ይልናል። ስለዚህ ኦፕን የሚለውን ስንጫነው ይኸው እዚህ ውስጥ አኑዋል በጀት ዋን ፒዲኤፍ ብሎ ሎድ እያደረገን ያለው ማለት ነው። ሴም ቲንግ ኢንሰርት ፎቶ የሚለው ደግሞ ተች ስናደርግ ፎቶ ለማስገባት ስንፈልግ ፎቶን ከፎቶ ጋለሪ እንድናስገባ ኦፕሽን ይሰጠናል። ስለዚህ ከፎቶችንም ማስገባት እንችላለን። እዚህ ጋር ፎቶ ላይ ፎቶ ከሆነ የምንልከው ፎቶ ከሆነ ከጋለሪያችን ወደዚህ ልንልከው እንችላለን። ሰው ኢንሰርት የሚለውን እንጫንና ፎቶውን እንደዚህ ከአኑዋል ሪፖርታችን ጋር የተያያዙ ፎቶ ሎድ ያደርግልናል ማለት ነው። ስለዚህ ፎቶ እዚህ ጋር ነው አታች የምናደርገው። እዚህ ጋር የምታዩት ደግሞ ኢንሰርት ፋይል ዩዚንግ ድራይቭ ውስጥ ያስቀመጥነው ነገር ካለ ደግሞ ከድራይቭም አታች ማድረግ እንችላለን ማለት ነው። ስንጨርስ ሴንድ እንላለን። ይችኛዋ ሴንድ ስንጫን ምንድነው የሚለው this message still being ሎድ አድርጎ ስላልጨረሰ ነው። ኦኬ ዘን ጨርሷል መሰለኝ። ቪው የሚለውን ስንገባ ይኸው ኢሜይሌ አኑዋል ሪፖርት ብሎ ተመስገን ብሎ ከዛ ዲር ተመስገን ሆፕ ዱዊንግ ዌል ያው የጻፍኩትን ይሄን ነው። ከዛ አታች ያደረኩትን እዚህ ውስጥ አለኝ አድሚን በጀት የሚለው ማለት ነው። እና ፎቶውን ግን ሎድ አድርጎ ስላልጨረሰ ከንስል አድርጌው ነው ማለት ነው። ይሄ ይመስላል። ስለዚህ ግልጽ ካልሆነ ኮሜንት ላይ አስቀምጡልኝ በደንብ እንትን እናያለን። ቴንክ ዩ ሶ ማች ፎር ዋቺንግ